አገልግሎት በእውነት እግዚአብሔር ይመስገን አገልግሎት በምድረ በዳ እንግዲህ የተጀመረ አገልግሎት በጣም በእውነት አገልግሎት ማለት አሁን ያ ዛን ጊዜ በፈተና ውስጥ በራብ ውስጥ በጥማት ውስጥ ስናገለግል ስልችትም አይሰማንም በእውነት ድካም አይሰማንም 3 4 5 ሰዓት የሚያክል እርቀት በእግራችን ነው ተጉዘን የምንሄደው በእውነት የምናገለግለው ውሃ ሙላት አለ ውሃ ሙላት አንዳንድ ጊዜ እስኪወርድ ያ ሙላቱ እስኪወርድ ወይ እንጠብቃለን አንዳንድ ጊዜ ከዛ ውሃ ደግሞ ተሸክሞ አሻግረው ከዛ ሄደን የምናገለግለው አገልግሎት አለ ዝናብ አለ ጭቃ አለ በዛ ላይ በረሃ አለ ጫካ አለ ያንን ሁሉ አቋርጠን ስናገለግል በእውነት ደስተኞች ነን እግዚአብሔር ይመስገን ያው እኛ እራብና ችግር መከራ ምናምን ማጣት ይሄንን ፈተና ብዬ አልቆጥረውም በእውነት አልቆጥረውም ስለዚህ አንድ ቀን ኮንፈረንስ ሄድኩ እኔ ጸልዬ ከቤተሰብ ባለቤቴም ጸልያ ከቤቴ በደስታ ሄድኩና እኔ አገልግሎት ወጣው የኔ ልጅ ደግሞ 2 ልጆች ነበሩ ሴት ልጆች ሁለቱ ሶስተኛው የጎረቤት ልጅ የሆነችው የነበረችው ይሄ ጸጉር የሚሰሩት ነበር እኔ ጸጉር በጊዜው እዛ ከተማ ሄደው ጸጉር ሲሰሩ ያዩና ያንቺን እኔ እሰራለሁ ያንቺን እኔ እሰራለሁ እያሉ የኔን ልጅ ጸጉር ብረት እሳት ውስጥ ጨምረው የጋለውን ብረት እንዲህ ያደረገች ቀጥታ አይኑ ላይ አስገባችው ያ ፊሙ ወዲያው አይኑን አጠፋ ከዛ በኋላ ተረበሸ ጠቅላላ ሰፈሩ ሁሉ ሰው ሁሉ በጣም ተረባበሸ ሰው ሁሉ ተጠራርቶ ሁሉ መጥቶ አባቱስ እሱ አገልግሎት ወጥቷል ታላ እነዚህ ምን እየሆነች ነው ምን እየሆነ ነው ጓደኛዋ የሷን ጸጉር እኔ እሰራለሁ ብላ ይሄንን ብረት እኮ እሳት ውስጥ ጨምራ የጋለውን ብረት ጸጉሩን እንትን ይሰራለሁ እያለች ነው ይሄንን አይኗ ውስጥ የከተተችው በዛ ምክንያት አይኑ እንዲሆነ ሲባል ሐኪም ቤት ሁሉ ወሰዱ እኔ አልተመለስኩም የዛን ሰዓት አገልግሎት ሄጄ ከዛ ወስደው ሐኪሙን በቃ በጣም ከባድ ነውና ሆስፒታል ወሰዱ ተባለ ከዛ አስረው እንዲህ በፎጣ አስረው ወደ ቤት ላከ ሐኪሙ አሁን ከዛ ሌላ አማራጭ የለም ነገ ሐኪም ቤት ከመውሰድ ሆስፒታል ከመውሰድ ሌላ አማራጭ የለም ባለቤትና የሚጸልዩ ሰዎች እዛ በእምነተኛ እንጸልይ አባቷን ደግሞ ጌታን ለማገልገል ሄዷል ሲመለስ እንዳዝን በዚህ ነገር ላይ ተስፋ እንዳይቆርጥ እግዚአብሔር እንደው ታምራት ያደርጋል እኛ እንጸልይ ተባባሉና ማታ በእውነት በዛች ልጅ ላይ እጃቸውን ጭነው ይጸልዩ ነበር እየጸለዩ ያቺ ልጅ ምትላለች አይኔን ግለጡ አለች ከዛ በኋላ ከተወሰነ ጸሎት በኋላ የኔን አይን ግለጡ አለች ከዛ በኋላ አይኑን ሲገልጡ የመጀመሪያው በእውነት ንጹህ አይን ወዲያው ዋው ፕሬዝ ጋድ እግዚአብሔር ታምራት እኔ ተጸሎት እግዚአብሔር የልጄን አይን በእውነት ሲፈውስ ሙሉ ለሙሉ ያ የተቃጠለ ሐኪሙ አልችልም ያለው ያለው የተበላሸው ደመናማ ሆኖ የራሱ የተሸፈነው አይን እንዳለ ተጣርቶ በእውነት ንጹህ አይን ቁጭ አለ እኔ ሲመለስ ሰው ሁሉ በቃ አልነገሩኝም ለኔ አሁን ለመናገር በጣም ሰው ሁሉ አባቱ አልሰማም አሁን ተረጋጉ ይባባሉና እኔ ሲመጣም ሰላም ናችሁ ደህና ናችሁ ሲል አዎ ሰው ሁሉ በቃ ልጅቷን ለማየት የሰፈር ሰው እየመጣ ምን ሆናለች ልጅቷ እንዴት ምናምን ሚሉት ነገር እኔ ሲመጣ ጸጥ አሉ አይደላንት ከዚህ ወተ እንደሄድክ ነው ቅድስትና ጽዮን ጸጉራት የቅድስትን ጸጉር ሰራለን ብለው ብረት እሳት ውስጥ ጨምረው የጋለውን ብረት እንደዚህ
ጸጉሯን ሲበጥሩ ወዲያው አይኑ ውስጥ ገባና አይኑ ትላንት ጠፍቶ ዋለ። ትላንት በቃ አይኗ እንደነበረ እንዳለ ጠፍቶ ዋለ። ከዛ በኋላ ሐኪም ቤት ወሰድን። እናንተ ምን ሆናችሁ የት ሄዳችሁ ነው ይሄ ሁሉ የሆነው ብለው ተቆጥተው ይሄ በቃ ሆስፒታል በቃ መሄድ አለበት አሉና እኛ ደግሞ ቤት አምጥተን ጌታ ሆይ ባሪያ ለአገልግሎት ወጥቷል። አሁን ጌታ ሆይ ከዛ ሲመለስ ደግሞ ይሄ ሆኖ ጌታ ሆይ እንዳያዝን ታምራት አድርገልን የዚች ልጅ አይን ጌታ ሆይ ወደ ጤንነቷ ይመለስ፣ ሰላሟ አይኗ ወደ ቦታው ጌታ ሆይ ይመለስ ብለን ጸልየን እግዚአብሔር ትላንትና እንደዛ ሆኖ የነበረውን የቆየውን አይኗን ደግሞ ማታ ጸልየን ይኸውና በእውነት አሁን ይታያል፣ ይታወቃል። የታመመ የታወረ አይን ይመስላል። አንተ ይሄ ትላንትና ጠፍቶ የነበረው አይን ዛሬ እንዲሁ ሲሉ በእውነት እግዚአብሔርን አመስግኛለሁ። ይሄ የእግዚአብሔር ስራ ነው። እኔ በእውነት እያገለገልኩ እግዚአብሔር ከሰራው ታምራቶች አንዱ ነው። ዋው በጣም